ኢትዮጵያ እንደ ትናንትናው አይደለችም። ብትፈልግም ባትፈልግም አይደለችም። ምን አሳካችሁ ላላችሁ በሚቀጥለው ምርጫ ብልጽግና ቢሸነፍ በማግስቱ ጀነራሉ በማግስቱ ጠቅላይ ሚኒስትር ደህና ሰንበት ብሎ ከተመረጠው ጋር ይቀጥላል። አይጠጋጋም ካንተ ጋር። እንደ ትናንትናው የፓርቲ ጠባቂ ሳይሆን የኢትዮጵያ ጠባቂ አርሚ የገነባ ነው። ከወደቅ ጥሎ ይሄዳል ከመጣው ጋር። አረብ ከአረብኛ የመጣ ስፔን ከስፔን የመጣ እንግሊዝ ከእንግሊዝ የመጣ ፈረንሳይኛ ከፈረንሳይኛ የመጣ አንድም አፍሪካዊ ቋንቋ የለም። በአፍሪካ ብቸኛው የራሱ አልፋቤት ያለው ቋንቋ አማርኛ ብቻ ነው። ግን አይቀበሉም። ለምን? ደሃ ስለሆንክ። ግድ የለም አንድ አፍሪካዊ ቋንቋ ይሁን አይሉ። ብልጽግና ሲመጣ ግን ታያለህ። አንተ እያየ ይሆናል። ይሁን ሲት ዋው አብይ አህመድ እኔ ያንተ ወዳጅ ነኝ፣ ሞገስ ነኝ። አይታወቅም ባገኝህ ደስ ይለኛል። በአካል ቢመቻቸልኝ ነገሮች በጣም እዚህ ምድር ማግኘት ከምፈልጋቸው ሰዎች አብይ አህመድ ነው። በጣም ነው የምወደው። በቃ አስተሳሰቡ ደስ ይለኛል። ስለ ሀገሩ ያለበት ፍቅር ምን አለበት አብይ አህመድ የኛ የኤርትራኖች መሪ ቢሆንልን ብዬ እመኛለሁ ሁሉ ጊዜ። ምክንያቱም የኛ መሪ ታውቃላችሁ ሰነፍ መሪ ነው። 34 ዓመት ኤርትራ ምንም ኋላ ቀር አደረጋት። እኛ መሪ የለንም፣ መንግስትም የለንም። ታውቃላችሁ አይደል? ኤርትራውያኖች መንግስት የለንም። ሽፍታ ነው ኢሳያስ ማለት። ሽፍታ፣ ዘራፊ፣ ሌባ፣ ለጥቅሙ የሚኖር ስልጣን የሚወድ ነው። መሪ ማለት አብይ አህመድ ነው። ለሀገር የሚተርፍ ለትውልድ የሚሸጋገር ነገር የሚሰራ ማለት ነው። ስለዚህ ተጠንቀቁ። በተለይ ኢትዮጵያውያኖች አንዳንድ ሰዎች አላቸው። አንዳንድ ኢትዮጵያውያኖች አብይ አህመድ የማታከብሩት፣ የምትሳደቡት፣ የምታቃልሉት አያቸዋለሁ በዚህ ሚዲያ ላይ። ኧረ ተመስገን በሉ፣ ኧረ ተመስገን። ወይም ደግሞ ኢሳያስ ውሰዱልንና አብይ ስጡ። ግልጽ ነው። እኔ የምናገረው ነጭ ነጯ ነው የምናገረው። ኢሳያስ ውሰዱልን፣ አብይ ስጡን። ወይም ደግሞ አንድ የሞክሩት ኢሳያስ ማለት ነው። አንድ የሞክሩትና ከዛ የአብይ አህመድ ጥሩ ነገር ይታያቸዋል ማለት ነው። ኤርትራ ውስጥ እኮ ታውቃላችሁ ከ5000 በላይ ናቅፋ በቀን መውጣት አትችልም። ኤቲኤም የለም፣ ኢንተርኔት የለም፣ ህገ መንግስት የለም፣ መብቴ ነው ምናምን የሚባል ነገር የለም። ኢሳያስ ያለው ነው የምታደርግ። አታውቁም እንዴ? ታፍኖ እኮ ነው የሚኖረው የኤርትራ ህዝብ። እንደዛ ብትሆኑ ምን ትልሉ ነበር? አብይ አህመድ ነፃነት ሰጣችሁ። የሃይማኖት ነፃነት አለባችሁ። ኤርትራ እኮ የሃይማኖት ነፃነት የለም። ስለዚህ ለምንድን ነው የምታማርሩት? ለዚህ ጥሩ ሰውዬ አያችሁት? ምንድን ነው ያላችሁት? እኔ ለሀገር የሚጠቅም ነገር ነው የምሰራው፣ ለስልጣን አይደለም።